ረመዳን ሊገባ ቀናት ብቻ ቀርቶታል። በየቦታው ለረመዳን መዘጋጀት አለብን የሚሉ ዳዋዎችን እየሰሙ ጃአ ረመዳን ሸህሩን ሙባረክ ሸህሩል በረካ ወልረሕመ ወልመግፊራ። ለረመዳን ከምንዘጋጅባቸው ነገራቶች መካከል ዋነኛው ደግሞ ቁርአን። ነገር ግን ስለ ረመዳንና ቁርአን ሲነሳ ብዙዎቻችን 2 ጊዜ 4 ጊዜ ወይም 6 ጊዜ ማክተም አለብን ወደሚል ፕላን ነው። ቆም ብለን እናስብ። ቁርአን በየጊዜው የምናነበው መጽሐፍ ብቻ ነው ወይስ በየዕለቱ ልንኖረው የሚገባ የህይወት ነው? ትልቁ ስህተታችን እዚህ ጋር ነው። ገና ረመዳን ከመግባቱ ስንት ጁዝ ቀራ የሚለው ውድድራችን ይጀምራል። ይህንን ማድረጋችን በጣም ጥሩ ነው። ይህ ነው የማይባል አጅርም አለ። ዋናው ጥያቄ ግን ምን ያህሉን ተረተነዋል የሚለው። አይሻ ረዲየላሁ ዐንሃ ስለ ረሱል ሰለላሁ ዐለይሂ ወሰለም በተጠየቀች ጊዜ የመለሰችው መልስ ሁሌም ይገርመኛል። ካነ ኹሉቁሁል ቁርአን፣ ስነ ምግባራቸው ቁርአን ነበር። ይህ ደግሞ በንባብ ብዛት ብቻ ሳይሆን በመረዳት የሚመጣ ነው። አሁን ጥያቄው እንዴት እንረዳው የሚለው። ለዚህ ጥያቄ መልስ የሚሆን ቀለል ያለ ስትራቴጂ ልንገራችሁ። የመጀመሪያው ዕለታዊ ውርድ ነው። በየዕለቱ ከቁርአን ውስጥ የሆነ ያህልን ክፍል ልንቀራ ይገባል። ልክ ስልካችንን ቻርጅ እንደምናደርገው መንፈሳችንንም ቻርጅ ማድረግ አለን። ይህንን የምናደርግ ከሆነ ከቁርአን ጋር ያለን አላቃ ጠንካራ ይሆናል። ከዚያም ወደ ቀጣዩ ስቴፕ ማለፍ እንችላለን። ሁለተኛው ስቴፕ ምን መሰላችሁ? በየቀኑ ቢያንስ 2 የቁርአን አያዎችን ለይቶ ለመረዳት ነው ሞክር። ምናልባት ከዚያ በላይ የምችላለሁ የምትሉ ከሆነ ምናልባት ከዛ በላይ የምችላለሁ የምትሉ ከሆነ ሜዳውን ፈረሱም ይሁን። ይህንን ለማድረግ ስንነሳ አዘውትረን ከምንቀራቸው ወይም ከምንወዳቸው ሱራዎች ብንጀምር የተሻለ ነው። ለምሳሌ በየሳምንቱ ከምንቀራው ሱረቱል ካህፍ ላይ አንድን አያ እንውሰድ። ወላ ተቁለነ ሊሸይኢን ኢኒ ፋዒሉን ዛሊከ ገዳ። በመጀመሪያ የዚህን አያ ቀለል ያለ የአማርኛ ትርጉም እናያለን። ከዚያም ሰበበ ኑዙልን ወይም ይህ አያ ለምን ወረደ የሚለውን እንፈትሻለን። በመቀጠልም ይህ አያ በሚወርድበት ጊዜ ነብያችን ሰለላሁ ዐለይሂ ወሰለም ምን አይነት ሁኔታ ላይ ነበሩ፣ ሰሃቦችስ የሚሉትን ነገራቶች በማየት ቀስ በቀስ ቁርአንን እየተረዳ ነው እንመጣለን። ቁርአንን አንዴ ከለመዳችሁት እንደ ማግኔት የመጣበቅ ባህሪ ያለው፣ ለመተው በጣም ከባድ ነው። ይህንን ነገር ለብቻችሁ ማድረግ የሚከብዳችሁ ከሆነ የተለያዩ መንገዶችን መፍጠር ትችላላችሁ። ለምሳሌ በየዕለቱ የሆነች ደቂቃን በመገደብ ስለተረዳችሁት አያ ከቤተሰቦቻችሁ ጋር መወያየት ሊሆን ይችላል። ወይም ከጓደኞቻችሁ ጋር የቴሌግራም ወይም ሌላ ሶሻል ሚዲያ ግሩፖችን በመክፈት ስለተረዳችሁት አያ ከጓደኞቻችሁ ጋር መወያየት ትችላላችሁ። ይህንን ማድረግ መጀመሪያ ያለባችሁ ግን ረመዳን ሲገባ አይደለም። በእነዚህ በቀሩት የሻዕባን ቀናቶች ቢያንስ 2 እና 3 አያዎችን መርጣችሁ ለመረዳት ሞክሩ። በአላህ ፍቃድ በሚቀጥለው ቪዲዮ በሌላ ሐሳብ እንገናኛለን። በቀጣይ ቪዲዮ እስከምንገናኝ ድረስ እናንተ የጠቀማችሁና ለሌላም ሰው ይጠቅማል ብላችሁ የምታስቡት ስትራቴጂ ካለ ኮሜንት ላይ አስቀምጡልኝ።